እንደምን አላችሁ ውድ የቻናሌ ቤተሰቦች ዛሬ ሁለቱ ሞኞች የሚል አንድ ቆንጆ ተረት ይዤላችሁ መጥቻለሁ በጽሞና ተከታተሉኝ በአንድ ወቅት አንድ ባልና ሚስት ነበሩ ሁለቱም ሞኝ ነበሩ እነዚህ ባልና ሚስት አንድ ቀን ጥሩ ምግብ መብላት አማራቸውና ዶሮ አርደው ቆንጆ ወጥ በመስራት ዘመዶቻችንን ጠይቀን ስንመለስ እንበላዋለን ብለው የዶሮውን ወጥ ደብቀው ሄዱ ዘመዶቻቸውን ጠይቀው እንደተመለሱ ዶሮ ወጡን ለመብላት ከደበቁበት ሲያወጡ ድስቱ በዝንቦች ተከቦ ባዶን ሆኖ ጠበቃቸው ማን ወሰደው ብለው ቁጭ ብለው መነጋገር ጀመሩ ግን ቤታቸው ገብቶ ከደበቁበት ይወስዳል ብለው ማሰብ የቻሉት ሰው አልነበረም ስለዚህም በመጨረሻ ወጡን የበሉት ዝንቦች ናቸው እንግዲህ እንግደላቸው አሉና ዱላ አንስተው ዝንቦቹን እያሳደዱ መግደል ጀመሩ ብዙ ዝንቦች ከገደሉ በኋላ ሚስትየው ደከማትና ለማረፍ ቁጭ አለች በዚህ ጊዜ አንድ ዝንብ መጥቶ ፊቷ ላይ ያረፈ ባሏን ጠራችውና ፊቷ ላይ ያረፈውን ዝንብ በጣቷ ያሳየችው ግደለው አለችው ባሏም ባለበሌለ ኃይሉ ፊቷ ላይ በዱላ አድርጎ መታት በዚህ ጊዜ ሚስትየው ወደ ኋላ ተደፋች ወዲያውንም ሞተች ይባላል ልጆች ከዚህ ተረት እስኪ ምን እንደተማራችሁ ለቤተሰቦቻችሁ ንገሯቸው ሌላ ጊዜ በቆንጆ ተረት እስክንገናኝ ቻው